አሌክስ እንግዲህ እስካሁን ካነበብኳቸው መጽሐፎች ቀደም ዛጋራ ያለው ወንድሜ ሐሳብ ቀራለሁ በጣም ማልስማማበት ሼልፌ ላይ እንዳይኖር ከምፈልጋቸው መጽሐፎች መካከል አንዱ ነው። ይሄንንም ምለው ከምን አንግል ነው? ምናልባት እዛ መጽሐፉም ላይ እንደሚለው አማኝ ስለሆንኩ ሊሆን ይችላል። እምነት እንግዲህ እንዳልከው የተወሰኑ ድሮባኮች ሊኖሩት ይችላሉ። በተለይ እንደተቀባዩ የእምነቱ ዶክትሪን ሳይሆን ሰው ፕራክቲስ የሚያደርግበት መንገድ የተወሰነ ዊዝድሮ ሊኖረው ይችላል። ግን ደግሞ በሀገራችንም ታሪክ እንደገና ከእምነታችንም አንግል ቤተ እምነቶች ለትውልዱ ስብዕና ያበረከቱት ነገር የለም ወይ? እንደ ኤዲተርም ወይም እንደ ጸሐፊም ሆነ እንድትመልስልኝ የምፈልገው የመጀመሪያው ጥያቄ እሱ ነው። ቤተ እምነቶች ለስብዕናችን ወይም ደግሞ ለሀገር እድገት ያበረከቱት አስተዋጽኦ የለም ወይ? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ የአንድ እምነት ኳሊቲ ወይም ስትሬንግዝ የሚለካው በተለይ ከሞት በኋላ ባለው ህይወት ከሞት በኋላ ስላለው ህይወት ምን ያስተምራል በሚለው ላይ ቤዝድ ሆኖ ነው which is ሪሌት የሚያደርገው ከነፍስ ጋር ነው እንጂ በስጋ ይሄ በስጋ የምንመላለስበት ላይፍ ቦነስ ነው ወይም ደግሞ የበረከት ጉዳይ ነው። ሶ ከነፍስ ጋር በተያያዘ ባለው ነገር ላይ መተቸት ወይም ዲስከስ ማድረግ ይቻላል። ከዛ ውጪ ግን መጽሐፍ ቅዱስም እንደሚለው ጳውሎስ እንደሚል ክርስቶስን ለስጋ ህይወታችሁ ብቻ ተስፋ የምታደርጉት ከሆነ ከናንተ የተለየ ሞኝ የለም ይላል። ስለዚህ ለነፍሳችን ነው ብዙ ሰው እምነቱን ሪሌት የሚያደርገው ከነፍሱ ጋር በተያያዘ ሶ ስለ ስጋ ባለው ነገር አንስተን እምነትን መተቸት በራሱ ተገቢ ነው ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ።